ስላይነ ብርሃን ግርምሽ ድረስ እሺ በግርምሽ አስደነገጥከኝ እኮ እኔ ልደንግጥ በግርምሽ በግርምቲ በግርምዬ ብዬሽ እግዚአብሔር ይስጥልኝ ውለዱ ክበዱ ከማን ጋር ከግርምሽ ጋር ወንድሜ እኮ ነው ይውለድ ይክበድ ከደረሰ ማን ነው ደረሰ ስራ የለሽም እንዴ አንቺ ስራ የለሽም 10 ብር ሰጠው ብለሽ እኔ አንቺ 7 ዘር ማወቅ አለብኝ እንዴ ስላይነ ብርሃን እሙ ሰጥህ ነበርኩ ትራፊኩ ካየኝ ግን ያስቀጣኛል አረ ቅጣት የሚባል ነገር የለም እሙዬ ደንብ ነው የኔ ጌታ ደንብ ወጥቷል አሃ ለትራፊኩ ሰጣችሁ ከነሱ ነው የምንቀበለው እኔ እቀጣለሁ ግድ የለሽም ግማሹን እኔ እከፍልልሻለሁ ተዋከ ምን ያህል ትከፍላለህ ከምሰጭኝ ግማሹን ያህል እከፍላለሁ በልስን ካለ ድርቅና እግዚአብሔር ይስጥሽ ሰውዬ ዛሬ ዞር በልኝ ታስይዘኛለህ ቀበቶ ሰሪ ሙዬ ስላይነ ብርሃን ሰፈራችንን ለመድካው ሌላኛው በከንቱ ብየዋለሁ ምን ይሄው ጮሃለሁ ምንም አይዞ ቆጣ ካላልክ ራብን ታስታግሳለህ ወደ ስራውት ይመለሱ ደንበኞቹ እንዳያመልጡት ስላይነ ብርሃን ነጠላውን ሰብስቢ አዋራ ታውኝብን ነጠላሽን ሰብስቢ ነጠላውን ሰብስቢ አዋራ ያቦነንሽብን ነው ሲሉሽ አቅመ ደካማ ሴትዮ አትሰሚም እቺ ቆይ አንተ ታያለህ እንዴ ባይ ከናንተ ቤት አይን ይጠፋል ይቅርታ በጣም ይሄው ለማንኛው እግዚአብሔር ይስጥሽ ረጋ በል እንጂ ልመናና ቁጣ ረሃብና ቁንጣን አብረው አይሄዱ አሁን ብር እንጂ ምክር አያስፈልገኝም እርሶ ደግሞ ቁንጣን ያቃሉ ለመሆኑ ልመናና ቁጣ ረሃብና ቁንጣን ግጥም ነው እኮ የጻፉት አውቀዋል አሳተሙት አይነ ስውር ነው ብራሪን ያጣው አይነ ስውር ነፍሴ ሰላም ነው እግዚአብሔር ይመስገን ጆኒ ይባላልው ተዋወቅ ጆኒ ሌባው እንዴ ምን አልከኝ እዚህ ሰፈር ቶኒ ሸጋው ጆኒ ሌባው እንደሚባሉ ሰምቻለሁ እንደሚሰርቁ አንተም መጠንቀቅ አለብህ አሉ እንዴ ፀሐዩ ዝናቡ ብሎ ታመጣውን ከየት እንዴ ቢሰርቁ ምን ታረካለህ ሌቦች አሉ ሳይው የሚያምኑ ብፁዓን ናቸው ብዬ ነው እኔም ሰምተም ከፍ ምነው ውሻ እኮ መስሎኝ ነው እኮ ውሻ መስሎኝ እኮ ቡርሽኔታል ከዚህ የባሰ ብሩሽ አለ ይዘዋር እንደ ምዞረው ብሩሽ ራስ ሰምቻለሁ ደሞ ነገረኛ ነው ለሰው ወሬኛ ነው ነገረኛ ነው ደባዳቤ ነው እያልክ እንደምታወራ ሰምቻለሁ ማኔ አዎ አንተ ዘነዘና ዶማ ብርሌ ራስ ዞርበል ዛሬም ከነዚህ ሰዎች ስድብ አዳንሺ ገላገልሽኝ በእውነት ገላገልሽኝ እንደው አላስቀምጥ ብለውኝ ነበር አይዞሽ በሽቶሽ ነው ያወኩሽ የትናንት ይሆናል እንጂ ዛሬ እንኳን አልተቀባውም ነበር ውይ ተጋጠልኩ ስላይነ ብርሃን ሄሎ ሶፊት ላይ ነው ቆምከው ተጋበል የሰው ቢሮ ነው ያለው ስላይነ ብርሃን የሰው ቢሮ ላይ ነው የቆምከው ስላይነ ብርሃን አረ በቢሮ አትኩራ ቢሮ ባዳ ነው ስላይነ ብርሃን ፈቀቅ በላ ማን አትጣሉ እስቲ ጠጋ ብለህ ቁም ለዛሬ ስላይነ ብርሃን ጭምስራውን አንዱ ወገን አትጩ ምንድነው ምን ሆነ ነው አትጩ አይ ትንሽ የእሳት ቃጠሎ እሳት ድምጽ እንዴት ተረፈ ምን ያገናኛል ቆዳና ድምጽ ደግሞ እኮ ቀስበላ ደኛ እኮና ማማኮ ማስደማመጥ አልቻልንም እኮ በሰፈራችን ምን ነው ስብሰባ አላችሁ እኛ ነው ልመና ነው ወገን ነግበኔ ብላችሁ ያላችሁ ያለ አረ ቀለማት ታብዛሽ ቀለማት ታብዛ ሳሳርክ እንደሱ ነው የሚባለው ሳሳርገው እሺ ትሾፍ ያለሽ እንዴ አንተ ሆነብኝ ነው ያየው ርሽ ምናምን ነው የሚባለው ስላይነ እንደዚህ አይነት ነገር አለ እንዴ
እግዚአብሔር ይስጥሽ። ሳለም እንደሰጠሽ ሳትለምኝ ይስጥሽ። እግዚአብሔር ይስጥሽ። እግዚአብሔር ያቆየሽ። እግዚአብሔር ይስጥሽ። ስላይነ ብርሃን ስላይነ ብርሃን ስላይነ ብርሃን ስላይነ ብርሃን ስላይነ ብርሃን ሌባ 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 አንተ እኮ ነው በምርኩዝ ነክተህ ልጅቷን ያዳንካት። ከኛ ከዚህ አቅራቢያ ሁለት ሌቦች አሉ። ቶኒ ሸጋውና ጆኒ ሌባው ይባላል። ቶኒ ሸጋው ቆንጆ ነኝ ብሎ ሴቶቹን በወር ያዛል። ጆኒ ሌባው ታዲያ ቦርሳቸው ሙልጭ አድርጎ ይለካል። ተደራጅተዋል በለኛ። ታዲያ አንተ የምር ነው? ምኑ እግር የምር ነው ስል እግር ንግግር እውነቴን ነው ስል ሁለቱም ሌባ ናቸው። ምን አሁን ሁሉም አስቸጋሪ ሆነ እኮ አጭበርባሪ ሆኗል አሉ። እኛማ አናይም እኮ። እኔማ አንተም የተቆረጡ እግሮችን አይተህ መስሎኝ ነው። ተመታሃል እንዴ? ታዲያስ ወታደር ነበር። አሁን እኔ ቢጤ ነህ? አዎ ያንተ ቢጤ። ታዲያ ምን ያደርጋል? እግሬን ካጣሁ በኋላ ስራ አጣሁ። እኔም አይኔ ከጠፋ በኋላ ስራ ጠፋ። አይዞ እኛም አንድ ቀን ተደራጅተን ከመንግስት ብድር እንቀበላለን። ወንድሜ አንተ ባለማየት እድለኛ ነህ። ተመልከት፣ ስንት ወንድ የሚያሳስቱ ሴቶች ሞልተዋል መሰለ በከተማው። ከምትሰናከል ታዲያ ለምን አይነን አታጠፋውም? ኧረ አይን ዓለም የብርሃን ዓለም ይቸግር የለም ወይ መሪ ማባበሉ። ደህና ዋልክ የኔ ወንድም። አንቺ ነሽ የምታሳስችው? ስላይነ ብርሃን ሰፈራችንን ለመድካው። ሌላኛው እሪ በከንቱ ብየዋለሁ። ምን ይሄው ጮሃለሁ ምንም። አይዞ ቆጣ ቆጣ ካላልክ ራብን ታስታግሳለህ። ወደ ስራው ይመለሱ፣ ደንበኞቹ እንዳያመልጡት። ስላይነ ብርሃን ነጠላውን ሰብስቢ አዋራ ታውኝብን። ነጠላሽን ሰብስቢ ነጠላውን ሰብስቢ አዋራ ያቦነንሽብን ነው ሲሉሽ አቅመ ደካማ ሴትዮ አትሰሚም? ቆይ አንተ ታያለህ እንዴ? ባይ ከእናንተ ቤት አይን ይጠፋል። ይቅርታ በጣም ይሄው። ለማንኛውም እግዚአብሔር ይስጥሽ። ረጋ በል እንጂ ልመናና ቁጣ ረሃብና ቁንጣን አብረው አይሄዱም። አሁን ብር እንጂ ምክር አያስፈልገኝም። እርሶ ደግሞ ቁንጣን ያውቃሉ ለመሆኑ? ልመናና ቁጣ ረሃብና ቁንጣን ግጥም ነው እኮ የጻፉት። አውቀዋል። አሳተሙት።